ማንቸስተር ሲቲ ነጥቦችን እየጣለ ይገኛል። አርሰናልም የነጥብ ልዩነቱን እያሰፋ ይገኛል። አሁን 6 ነጥብ ልዩነት ይገኛል በማንቸስተር ሲቲ እና በአርሰናል። ሲቲዎች እንግዲህ ሁሉም ሲቲዎችም የዓለም የእግር ኳስ አድናቂም ሁሉ ተከታታይ ሁሉ ሲቲን እያየ ይገኛል። አርሰናል ላይ ይደርሳል፣ መች ነው የሚደርሰው፣ መች ነው የሚያልፋቸው ብሎ ግን ሲቲ ደግሞ ስትራግል እያደረገ ነው። ትንሽ እየታገለ ነው። ሞመንተማቸውን ያገኙ መስለው ነበረ። አሁን ደግሞ በተከታታይ ከሰንደርላንድ ጋርና ከቼልሲ ጋር ውጤት ጥለዋል። 4 ነጥብ ማግኘት ነበረባቸው። 4ቱንም ነጥብ አጥተው 2 ነጥብ የነበረው ልዩነት ወደ 6 ሆኗል። ለፔፕ ጋርዲዮላ ዋንጫ በዚህ ሰዓት አለመብላት ምንም ከደረሰበት ገናናነት የሚያወርደው ነገር የለም። ምንም ችግር የለውም። ግን ፔፕ ጋርዲዮላ ለራሱ ለውስጡ ዋንጫ መነጠቅ አይፈልግም። ዋንጫ መብላት ይፈልጋል። በጣም የሚያስብ ሰው ነው። በጣም የሚጠበብ ሰው ነው። በጣም የሚጨነቅ ሰው ነው። ቁጭ ብሎ የሚያስብ ሰው ነው። እንዴት አድርጎ ተጫዋቾቹን ማጫወት እንዳለበት፣ እንዴት እያንዳንዱን ሰው እየመከረ እንደዚህ አርጉ እንደዛ ያርጉ ያለ ተጫዋቾችን ሞልድ እያረገ በሚፈልገው አይዲያ ፊሎሶፊ ማጫወት እንዳለበት፣ መምራት እንዳለበት ቀሌሌት የማያርፍ አሰልጣኝ ነው። በጣም የሚደክም በሀሳቡ በጣም 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 የሚጨነቅ ቁጭ ብሎ የሚውል የተለያዩ ሀሳቦችን የሚመረምር አሰልጣኝ ነው እና ይህን ዋንጫም መበላት አይፈልግም። የሲቲ ተጫዋቾችም አዲስ የፈረሙትም ይህንን ፕሪሚየር ሊግ መብላት ማጣጣም እንደሚፈልጉ የታወቀ ነው። የበሉትም ከዚህ በፊት እንደገና ደግሞ መብላት ይፈልጋሉ። ሪከርድ መያዝም እንደሚፈልጉ ግልጽ ነው። ግን ያው አንድ ጥሩ ነገሩ እስካሁን በተደረጉት ጨዋታ ውስጥ 20 ጨዋታ ውስጥ 6 ነጥብ ብቻ ልዩነት መሆኑ አንድ ሲቲዎች ሊደሰቱበት የሚገባ ነገር ነው። ምክንያቱም የአርሰናል ፐርፎርማንስ እና የሲቲ ፐርፎርማንስ እስካሁን ሲዝኑ ከተጀመረ ጀምሮ በጣም የማይገናኝ ልዩነቱ ከ10 ነጥብ ከ12 ነጥብ በላይ መሆን ነበረበት እንደ ፐርፎርማንስ እና ሲቲዎች መጀመሪያም ሲጀምሩ ጥሩ አልነበሩ። መሀል ላይ የተወሰነ ጥሩ ሆኑ። እንደገና ደግሞ ብዙ ኮንሲስተንት የሆነ ውጤት እንደገና የቲሙ መዋቅር ሲቲ እንደሚታወቅበት የጋርዲዮላ ቲም እንደሚታወቅበት ሲጫወት አልቆየም እስካሁን። ያው ብዙ ጊዜ አንዳንድ የሲዝኖችን ሲጀምሩ እንደዚህ ያደርጋሉ። አንዳንድ ውጤቶችን ያጣሉ። ከዛ በኋላ ሞመንተም ቢልድ ያደርጋሉ። ኬሚስትሪያቸው በደንብ ራን ማድረግ ይጀምራል። ተጫዋቾቹ የሆነ ሙድ ውስጥ ገብተው በጣም ተዋህደው መጫወት ይጀምራሉ። ከዛ ወደ 15 ወደ ከዛ እስከ 10 እስከ 15 ጨዋታዎችን በተከታታይ ያሸንፉና መጨረሻ ላይ ፕሪሚየር ሊጉን ሲበሉ አይተናል። ከሊቨርፑልም ጋር ከአርሰናልም ጋር በተደጋጋሚ ሲዝኖች ዋንጫ ሲበሉ አይተናል። እንግዲህ አሁንም አሉ፣ ቅርብ ናቸው። ማንቸስተር ሲቲ ምን አቅም እንዳለው ጋርዲዮላ ምን አይነት ሰው እንደሆነ ሁላችንም እንረዳው የምናውቀው ነው። ግን አሁን በጣም 11ኛው ሰዓት ላይ የደረሰ ነው ሲቲ። አሁን 20 ማለት 10 ከግማሽ በላይ ጨዋታዎች በፕሪሚየር ሊጉ ተደርገዋል። አሁን ከተጫወቱት ጨዋታ እስከዛ ከዛ የሚያንስ ቁጥር ጨዋታ ነው የሚቀራቸው። 18 ጨዋታ ይቀራል። 38 ጨዋታ ነው የሚጫወቱት። ስለዚህ 20 ጨዋታ አልፏል። 18 ጨዋታ አለ። በዚህ 18 ጨዋታ ሲቲ እንግዲህ አሁን እያሳየ ያለው ፐርፎርማንስ በጣም የሚያስደስት አይደለም። ዋንጫም የሚበላ አይደለም። ግን 6 ነጥብ ብዙ ልዩነት የለም። አሁንም
ተስፋ አለ ለሲቲም ለጋርዲዮላም እንደገና ሲቲ እንዲበላ ለሚፈልግ የእግር ኳስ ደጋፊ ሁሉ ማለት ነው። እንግዲህ በቀጣይ 3-4 ጨዋታ ውስጥ ሲቲ ሞመንተም ቢልድ አድርጎ እኩል የወጣባቸውን ጨዋታዎች ምክንያት ጋርዲዮላ በትክክል አውቆ መላ አበጅቶ እንደገና ቲሞችን በማንበርከክ ጎሎችን በማስቆጠር በማስደንገጥ ሲቲ እንደ አንበሳ እያጓራ መሄድ የሚችልበት ነገር ከተፈጠረ በቀጣይ ጥቂት ጨዋታ ውስጥ ፕሪሚየር ሊግ ውስጥ ከመጨረሻው ደቂቃ ድረስ የሚያጓጓ ሊያደርገው ይችላል። ግን ይሄ ሁሉ የሚወሰነው ጋርዲዮላ የሚያመጣው ሶሉሽን ቁጭ ብሎ የሚያስበው ሀሳብ በተጫዋቾቹ ላይ የሚያደርገው ነገር የተለያዩ ሲስተም የሚጠቀማቸው አጥንቷቸው ፈትኗቸው ያሳለፋቸው ያጫዋች ሲስተሞች ፍሬ የሚያፈሩ ከሆነ በደንብ ራን የሚያደርጉ ከሆነ የተጫዋቾች አእምሮ ውስጥ በደንብ መሰረጽ የሚችሉ ከሆነ ነው። ይሄ ደግሞ የጋርዲዮላ አቢሊቲን ይወስነዋል። ጋርዲዮላ ደክሞታል ወይስ ደግሞ አሁንም እንደ ቀደሙ ሲዝኖች አእምሮ ሻርፕ ነው ወይ? እና እሱ እንግዲህ ጋርዲዮላ አለመድከሙ አሁንም በሐሳቡ ሻርፕ መሆኑን ምናይበት ሲዝን ነው። ጋርዲዮላ በዚህ ሲዝን ጥሩ ውጤት ወይ ዋንጫ ማይበላ ከሆነ ትንሽ ደግሞ ሲዝኑ ካለቀ ዋንጫም ባይበላም አጨራረሱ ብዙ ማያስደስት ነገር ከሆነ ነጥቦች በጣም ሰፊ ከሆኑ ልዩነቱ ከዋንጫ ከሚበላው ቡድን ጋር ጋርዲዮላ በሲቲ የሚቀጥል አይመስለኝም። ግን ዋንጫ ቢበላው ደግሞ በጣም ተጫዋቾች አሪፍ ተጫዋቾች በጣም ወይ 1 ነጥብ ወይ 2 ነጥብ ዋንጫ ባያነሱ ምናልባት ጋርዲዮላ 1 አመት ወይ 2 አመት የሚጨምር ይመስለኛል።